You know what time it is? It's time to master your English with Talkmaster. እኔ ሚስ ሜርሲ እባላለሁ። ዛሬ ይዤላችሁ የመጣሁት ሙቪ The Vow የተሰኘ ነው። በዚህ ቪዲዮ የተለያዩ pronunciation, slangs, phrases, grammars የምንማር ይሆናል። አብራችሁን ቆዩ። በ2012 The Vow የሚባለው ፊልም በእውነተኛ ታሪክ ላይ የተመሰረተ ሲሆን ይህ ታሪክ የኪም እና ክሪኬት ካርፔንተር የተባሉ አዲስ ተጋቢዎች ህይወት ላይ የተመሰረተ ነው። ኪም እና ክሪኬት ካርፔንተር ከከባድ የመኪና አደጋ በኋላ ህይወታቸው ወዳልነበረው ይቀየራል። ከመኪና አደጋ በኋላ ፔጅ ከኮማ ትነቃለች። ነገር ግን ከባድ የማስታወስ ችግር ይገጥማታል። ፔጅም ያለፉትን 5 ዓመታት አታስታውስም። ባሏን ጨምሮ ሁሉንም ግንኙነታቸውን ረስታለች። በዚህም ሊዮ ሚስቱን እንደገና እንድታስታውሰው እየሞከረ ፍቅሩን በተግባር በማሳየት እንደገና እንድትወደው የሚጥርበትን መንገድ እናያለን። የፊልሙ ርዕስ The Vows ነው። ቫው ምንድን ነው? ቫውስ ማለት አንድ ሰው የሚገባው በቁርጠኝነት የሚገባው ቃል ወይም መሐላ ቫው እንላለን ማለት ነው። እዚህ ፊልም ላይ የምናየው ዌዲንግ ቫው ነው። ሰርጋቸው ላይ የሚያደርጉትን ቃል ኪዳን ነው። ፊልሙ ሲጀምር ሁለቱም ቃል ኪዳን እየተቀባቡ ፔጅ ለሊዮ እያነበበችለት እንጀምራለን። በዚህም ጊዜ ሊዮ ፔጅ የምታነብለት ከሱ የበለጠ ደስ የሚል እሱ እንደሷ እንዳልተዘጋጀ አስቦ You set the bar kinda high ይላታል። To set the bar high ስንል ለራሳችን ወይም ለሌሎች የምናስቀምጠው ከፍ ያለ መስፈርት ማለት ነው። ባር ስንል ሜታፎር ነው። ስፖርት ላይ ከፍታ የሚዘሉ ባሩን ከፍ ባረጉት ቁጥር ለመዝለል አስቸጋሪ ይሆንባቸዋል አይደለ? ስለዚህ to set the bar high ማለት መስፈርቱን ከፍ አደረግኩ ወይም አደረግሽው ለማለት ስንፈልግ ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ ካይንዳ የምትል አስገብቷል። ካይንዳ በንግግር ውስጥ ካይንድ ኦፍ የሚለው በንግግር ፈጥነን ስንናገረው ካይንዳ ይሆናል ማለት ነው። ስለዚህ ካይንዳ ስንል ምን ማለት ነው? በተወሰነ ደረጃ ወይም ደግሞ ትንሽ እንደማለት ነው። እንደ አውዱ ይለያያል። ለምሳሌ you're kinda late ካለ ትንሽ አርፍደሃል እያለ ነው። ሊዮ እዚህ ጋር ያላቸው ፍቅር የተለየና ከሌሎች ጋር የማይነጻጸር እንደሆነ ሲናገር once in a lifetime love አለ ማለት ነው። This is a once in a lifetime love. Once in a lifetime love ምን ማለት ነው? once ማለት አንድ ጊዜ ማለት ነው። once ማለት lifetime ስንል ደግሞ በህይወት ዘመን። ስለዚህ once in a lifetime ምን ማለት ነው? በህይወት አንድ ጊዜ የሚገኝ ፍቅር ሊሆን ይችላል። እስቲ እናንተ በህይወት አንድ ጊዜ የሚገኝ ተሞክሮ ነው ወይም ደግሞ ልምድ ነው እንዴት ትላላችሁ? ወይም በህይወት አንድ ጊዜ የምታገኙ እድል ነው ስትሉኝ እንዴት ነው የምትሉኝ? once in a lifetime opportunity ወይም ደግሞ once in a lifetime experience ትላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ፔጅ ሆስፒታል ከገባች በኋላ ከኮማው ስትነቃ ነርሷ you are in the hospital ብላ ትነግራታለች ማለት ነው። ሆስፒታል ውስጥ እንዳለች You're in the hospital. ስለዚህ you are አንተ ወይም አንቺ you የሚለው ሳብጀክት አንተ ወይም አንቺ የሚለውን ይወክላል። ስለዚህ you are ብሎ የት እንዳለ ሲናገር you are in the hospital። እስቲ እናንተ ደግሞ ኦፊስ ነሽ ያለሽው እንዴት ነው የምትሉኝ? you are in the office. Very good. እስቲ ቤት ነሽ ያለሽው ደግሞ በሉኝ። you are in the home ካላችሁ ተሳስታችኋል ማለት ነው። ስለዚህ የምንለው ምንድነው? you are at home ይሆናል ማለት ነው። የመኪና አደጋ ደርሶባት እንደነበረ ሲነግሯት you were in a car accident. You were in a car accident. you were የምትለው were past ያለፈን ነገር ለመናገር ነበርክ ለማለት የምንጠቀመው ነው ማለት ነው። ስብሰባ ላይ ነበርሽ ስትሉ እንዴት ነው የምትሉት? እኔ you were in a meeting. ጎበዝ። ከዛ ደግሞ ጭንቅላቷን እንደተመታች ስትነግራት you hit your head. You hit your head but you're okay. you hit your head አለቻት። ሂት ምን ማለት ነው? መምታት አይደለ? ሂት ማለት መምታት ነው። ስለዚህ ጭንቅላትሽን ተመተሻል ስትላት you hit your head አለቻት ማለት ነው። ጭንቅላቴን መታኝ ማለት ብፈልግ እንዴት እላለሁ? ጭንቅላቴን መታኝ I hit my head
እላለሁ ማለት ነው። ሶ እዚህ ጋር ሊዮ ይጠይቃታል how do you feel ብሎ ይጠይቃታል። How do you feel? It hurts. ሲጠይቃት ምን አለችው? it hurts አለችው። ምን ማለት ነው? hurt የምትለዋ ቃል ጉዳትን ወይም ህመምን ለመናገር የሚጠቅመን ቃል ነው። it hurts ሲሆን ምን ሆነ? ያማል እያለችው ነው ማለት ነው። ስለዚህ እዚህ ጋር hurt የምትለዋን ቃል ለምሳሌ ጀርባዬን አሞኛል ማለት ብትፈልጉ በኢት ቦታ ታስገባላችሁ። ለምሳሌ ጀርባዬን አሞኛል ለማለት ጀርባዬን my back hurts. very good. ከዛ ደግሞ የተጎዳ ሰው አለ ወይ ብላ ትጠይቃለች። እዛ ጋር ረስተዋለች ከሊዮ ጋር እንደ አብራ እንደነበረች ምናምንና ሌላ የተጎዳ ሰው አለ ብላ ስትል እንዴት ነው ያለችው? Was anyone else hurt, doctor? anyone else hurt አለች። anyone else hurt. so else ምን ማለት ነው? እዚህ ጋር ሌላ እንደማለት ነው። else የምትለው ቃል ሌላ። anyone else ሲባል ሌላ ሰው የተጎዳ አለ ወይ? እስቲ ከዛ አሁንችኛን ሌላ ፍላጎት ያለው ሰው አለ ማለት ብትፈልጉ እንዴት ትላላችሁ? anyone else interested ማለት እንችላለን ማለት ነው። እዚህ ጋር ደግሞ በቃ በጊዜ ሂደት ሊዮ ፔጅ ምንም ልታስታውስ እንዳልቻለች እሱ በጣም እየጣረ እንድታስታውስ እያደረገ ግን እሷ ምንም አታስታውስም። እያብራራላት ነው በቃ አብረው ያሳለፉትን ህይወት ፍቅራቸውን እንደረሳችና እንደማታስታውስ እየነገራት that sucks ይላታል ማለት ነው። Yeah, that sucks. ምን ይላታል? that sucks. so that sucks ስንል በኮንቨርሴሽን ውስጥ ወይም በንግግር ውስጥ የሆነ ሰው የሚነግረን ነገር በቃ በጣም የሚደብር ደስ የማይል ነገር እየነገረን ስሜቱን ተረድተ ነው that sucks በጣም ያስጠላል ወይም ደስ እንደማይል ስሜቱን እንደተረዳ ነው ስንነግረው that sucks እንላለን ማለት ነው። እዚህ ጋር ደግሞ ሊዮ ምንም ቢጥር ፔጅ ምንም ልታስታውስ እንዳልቻለች ስለተረዳ በስተመጨረሻም በቃ እንደገና ይጠይቃታል ማለት ነው አብራው ዴት እንድትወጣ። so ምን ይላታል? I want to ask you out on a date. Which is why I want to ask you out on a date. I want to ask you out on a date. so to ask someone on a date ምን ማለት ነው? to ask someone out on a date ማለት ምን ማለት ነው? አንድ ወንድና ሴት የፍቅር ግንኙነት መጀመር ሲፈልጉ ቀጠሮ ይዘው ለመገናኘት ሲሉ የሚጠቀሙት ፍሬዝ ነው ማለት ነው። so ዴት ማለት ምን ማለት ነው? ዴት ማለት የፍቅር ቀጠሮ ማለት ነው። ሌላ ደግሞ ዴት በአማርኛው ቴምር የምንለው ነው ማለት ነው። እዚህ ጋር ደግሞ በጣም በሚያሳዝን ስሜት ውስጥ ሆነው ያወሩ ፔጅ ምንም ሊዮ በሚያደርገው ነገር ምንም ልታስታውስ አለመቻሏ በዚህ ደግሞ እሱ ይናደዳል፣ ይበሳጫል። ስለዚህ ምን ብላ ትለዋለች እሷ? I'm tired of disappointing you ትለዋለች ማለት ነው። I'm so tired of disappointing you. disappointment ብስጭት ነው። so እዚህ ጋር disappointing መበሳጨት። so አንተን ማበሳጨት ደክሞኛል ወይም ሰልችቶኛል ለማለት ፈልጋ ነው። ስለዚህ I'm tired of disappointing you. so እናንተ የሆነ ነገር ደክሞኛል ሰልችቶኛል ብላችሁ ለመናገር ስትፈልጉ I'm tired of ብላችሁ ማስገባት ነው ማለት ነው። so በቃ ሊዮ የሚሆን ነገር እንዳልሆነ ሲረዳ በቃ ስፔስ ልስጣት ብሎ ከሷ ለመለየት ይወስናል ማለት ነው። እሷም በቃ በጣም አዝና አንተ እንደምትወደኝ እኔም በቃ ልወድች ሊሆናል ብላ ተስፋ ታደርጋለች። ከዛ ምን አላት? You figured it out once. figure it out ምን ማለት ነው? figure out ማለት መንገድ መፈለግ ወይም ደግሞ መፍትሄ ማበጀት ሲሆን figure out እንላለን ማለት ነው። so እዚህ ጋር ምን እያላት ነው? ያበረታታት ነው። በቃ አንዴ you figured it out once ሲላት once አንድ ጊዜ መንገዱን አግኝተሽዋል በቃ አሁንም try it again አለ አይደለ? you can do it እያላት ነው ማለት ነው። so you figured it out once። ከዛ በኋላ እዚህ ጋር ከ6 ወር በኋላ ይገናኛሉ። በድንገት ከተለያዩ ከ6 ወር በኋላ በድንገት እነሱ ሁለቱም ከሚወዱት ካፌ ሊዮ እየወጣ ይገናኛሉ ማለት ነው። ከዛ ሲገናኙ ምንድን ያለችው? I moved back here 6 months ago. I moved back here 6 months ago. አለችው። I moved back here 6 months ago ምን ማለት ነው? moved back ማለት ቀድሞ ወደ ኖርንበት ቦታ ስንመለስ የምንጠቀመው ፍሬዝ ነው move back። so እዚህ ጋር ምን አለችው? I moved back here እዚህ ቦታ ተመለስኩኝ ከስንት ወር በፊት 6 months ago። ago የምንለው ቃል in the past የቆየነውን ያክል ጊዜ ስንናገር በፊት right? አሁን ለምሳሌ ከ2 ወር በፊት ስንል 2 months ago
ከአንድ ሰዓት በፊት 1 hour ago ለማለት ስንፈልግ ኤጎ የምትለዋን ቃል ምን አለች? I moved back here 6 months ago። እናንተ እስቲ ከ2 ወር በፊት እዚህ ቦታ ተመልሼ የኖርኩኝ ነው ስንል እንዴት ነው የምንለው? እስቲ ንገሩኝ። I moved back here 2 months ago። Very good። ከዛ ከ6 ወር በኋላ ተገናኝተው እሷ ያለችበትን ሁኔታ እየነገረችው እሱ ያለበትን ሁኔታ እየነገራት ምን ብላ ተጠይቋለች? Are you seeing anyone? Are you seeing anyone? አለችው። Are you seeing anyone? Are you seeing anyone ስንል ምን ብለን መጠየቅ ስንፈልግ ነው? ዴት እያረግሽ ያለ ሰው አለ እንዴ ብላችሁ መጠየቅ ስትፈልጉ Are you seeing anyone ብላችሁ ጠይቃላችሁ። ምክንያቱም ሲንግል ነሽ ከማለት የተሻለው ቃል Are you seeing anyone የተሻለ ፍሬዝ ነው ማለት ነው። ስለዚህ አሁን እዚህ ጋር የሆነ ሰው መጥቶ Are you seeing anyone ብሎ ሲጠይቀኝ ዴት እያረኩኝ ካለ ምን ብዬ እላለሁ? Yes, I am seeing someone እላለሁ ማለት ነው። I am seeing someone ማለት ነው። ሊዮ ፔጅን you set the bar kinda high ሲላት ምን ለማለት ፈልጎ ነው? A ማልደርስበት ከፍታ ላይ እቃ አስቀምጠሻል። B መስፈርቱን ከፍ አደረግሽው። C ከፍ ባለ ድምጽ ነው የምታወሪው። ሊዮ የሰርጋቸው ቀን ፔጅን once in a lifetime love አላት። once in a lifetime ማለት ምን ማለት ነው? A በየጊዜው የሚከሰት ነገር፣ B በአመት አንዴ የሚሆን ነገር፣ C በህይወት ዘመን ውስጥ አንዴ የሚሆን ነገር። ሊዮና ፔጅ ከ6 ወር በኋላ ሲገናኙ ሊዮ are you seeing anyone ብሎ ይጠይቃታል። seeing anyone ማለት ምን ማለት ነው? A ማንን እያየሽ ነው? B ከሌላ ሰው ጋር የፍቅር ግንኙነት ጀምረሻል? C ማንን ለማየት ፈልገሽ ነው? ሊዮ ፔጅን that sucks ሲላት ምን ሊላት ፈልጎ ነው? A ሁኔታው በጣም ያስጠላል፣ ያበሳጫል። B የምታወሪው አልገባኝም። C ብዙም አያናድም። ፔጅ ሆስፒታል ውስጥ ሆና anyone else hurt ብላ ስትጠይቅ ምን ብላ ለመጠየቅ ፈልጋ ነው? A የልብ ህመም ያለበት ሰው አለ? B ሌላ የተጎዳ ሰው አለ? C ጥልቅ ስሜት ተሰምቶኛል። የመጨረሻ ጥያቄያችን የሚሆነው ለፍቅር የምታስቡትን ሰው ለዴት ወይም ደግሞ ለፍቅር ቀጠሮ መጋበዝ ስትፈልጉ ምን ብላችሁ ነው የምትጠይቋቸው? መልሱን ኮሜንት ላይ አስቀምጡልኝ። ጋይዝ ቪዲዮ እንደወደዳችሁትና ፕራክቲስ እንዳደረጋችሁበት ጥያቄዎቹንም እንደሰራችሁ ተስፋ አደርጋለሁ። ከጥያቄዎቹ ምን ያክል እንደመለሳችሁ ኮሜንት ላይ አስቀምጡልኝ። በአካልም ሆነ በኦንላይን ለመማር ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። Master your English with Talk Master.